በ450 ብር የከተማችን ረጅሙ ህንጻ ንግድ ባንክ ላይ ምን የበላን ይመስላችኋል? ጥሜት ከፍላላችሁ ደረሰኙን ይዛችሁ ያሳያችሁ ታነሳላችሁ ማለት ከፈለግነው አማርጠን ደጋግመን አንስተን ጥግብ ብለን ወተናል። ደከመሻ በጣም ዞር 450 ተወደደ ካላችሁም ባለ 350ን አሳያችኋለሁ። በሉ ኑ እንግባ። ቤተሰቦች እንዲናችሁ ሁሉ ሰላም ደህና ናችሁ ወይ? የወጀሞ እንዳለ ተሰብስቧል። አርሴናል ደጋፊዎች ያሉ ጋዘዋሪው አለ ዮባማ አለ እዚህ ጋር አሃ ዛሬ ሰብሰብ ብለናል። ልንበላ ነው። ንግድ ባንክ ነው የምንበላው ዛሬ። እዛው ንግድ ባንክ ላይ የንግድ ማዕከል ተከፍቷል። አይታችሁታል። በጣም ግድንግድ ከንግድ ባንክ ከረጅሙ አጠገብ ያለችው እዛ ላይ ሬስቶራንት ተከፍቷል። ሄደን እንሞክረዋለን። ቡፌያቸውን ምን ይመስላል የሚለውን እናያለን ማለት ነው። ያው ውጪ ጋር ምናምን መድረስ ስለማይቻል ንግድ ባንክ አካባቢ ከውስጥ ነው የምጀምርላችሁ። ይመቻችሁ፣ አብራችሁ ቆዩ። የንግድ ባንክ የገበያ ማዕከል ውስጥ ነው ያለነው። እስኪ አሪፍ ሬስቶራንት ተከፍቷል ተብሏል። ሞክረዋለን ምን አላቸው የሚለውን። የምንፈራውን ህንጻ ዛሬ ደፈር ብዬ ገብቻለሁ። ሜትሮ ኬተሪንግ ይባላል። ገብተን እስኪ አሪፍ ቡፌ ያላቸው አዘጋጅተዋል ተብሏል። ቼክ እናደርገዋለን። ኑ እንግባ። የከተማችን ግድንግዱ ባለ 48 ወለሉ የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንጻ ላይ እንደዚህ አይነት ቤት እንደተከፈተ ሰምታችኋል? ሰላም ነው። ምን አለ ምሳ? ስለዚህ ናሽናል ተቆኘው። የቤቱ ሐሳብ ምን መሰላችሁ? እንደገባችሁ ሜኑ ይሰጣችኋል። ሜኑአቸው ላይ 3 አይነት አማራጭ አላቸው። ናሽናል፣ ኢሮፒያን እና የቬጋን አማራጭ ነው ያላቸው። ናሽናል ካዘዛችሁ የተለያዩ የአበሻ ወጣውጦችን ቬጂቴብል እና ሳላድን ያካትታል። ኢሮፒያን ካዘዛችሁ ደግሞ ሳላድ፣ የቬጂ አማራጮችን፣ ፓስታ፣ ራይዝ እና እንደ ፍላጎታችሁ አሳም ይደረግላችኋል። የቬጂቴሪያን አማራጮች ላይ ደግሞ ሳላድ እና የቬጂ አማራጮችን እንደፈለጋችሁ ማስደረግ ትችላላችሁ። የሶስቱም ዋጋቸው ይለያያል። ናሽናል 450 ብር፣ ኢሮፒያን 580 ብር፣ ቬጋን ደግሞ 350 ብር ነው። መጀመሪያ ሂሳብ ትከፍሉና ሳህን አንስታችሁ ከምትፈልጉት ራሳችሁ ይጨልፉላችኋል። ሰላም እንዴት ነህ? ደህና ነኝ። እዚህ ጋር እንኳን ደህና ቆየ። እዚህ ጋር እንጀራ አለ፣ ዳቦ አለ፣ እዚህ ጋር ደግሞ ሱፕ አለ። ሱፕ ኦኬ። የምትፈልጉት መጠቀም ትችላላችሁ። ራሳችሁ ነው እዛ ጋር የምታመጡት? ከዚህ ጋር እንጀራ ነሳና እንደዚህ ነው የሚሄደው ማለት ነው? አዎ፣ ከዚህ ጋር እንጀራ ተነሳለህ፣ ወደ ሾርባ ትሄዳለህ፣ ቀጥታ ደግሞ ወደ ዲነር ትሄዳለህ። አሪፍ። እሺ፣ ይኸው ሾርባዬን አሰርቻለሁ። እነሱ ያመጡልኛል? አዎ። እሺ፣ አመሰግናለሁ። ቴንኪው በጣም። ወደ ቀጣዩ እናልፋለን። እሺ፣ ግሪል ቪኔገር ነው። እሺ፣ ይሄ ሃኒ ድሬሲንግ እሱ አሪፍ። ቴንኪው። አሁን ወጣቶቹ ጋር ብንገባ ደስ ይለኝ። እሺ፣ እነዚህ ራይዝ ቬጂቴብል አርገለ ፖቴቶ ይሻለኛል። ይሄኛው ይቅርብ። ደም ስላረኩኝ አሪፍ። እሺ፣ ቺሊ ትፈልጋለህ? አዎ፣ ትንሽ ብንቃጠል ጥሩ ነው። አይ ደስ ይላል። ከሀበሻ ምግብ ጋር አሪፍ። ናይስ። እንዴት እንደሚያምር ሽታው ራሱ ማለት ነው። ቀይ ስር በጣም ነው የምወደው። ቀይ ስሯ ምን አደርጋለን? ዋው። እሺ፣ ከዛ ሽሮዬ አዎ፣ እንደዚህ እናረጋታለን። ይሄ ምንድን ነው? ይሄ ሽምብራ ስጋ። አሪፍ ቆንጆ ነው። ይሁንልህ። አዎ። ደከመሻ በጣም ዞር። እዚህ ጋር ጎመን ነው። ይሄ ጎመን ነው። እሺ፣ ቴስቲ ነው በጣም አሪፍ ነው አይደል? አዎ። እስቲ ሞክሩ። ጎመንና ሱፍትፍት መቅረት የሌለባቸው አሪፍ ነው። ሱፍትፍት አለ። ሳኝ ዋው። ቴንኪዩ። ሽምብራ አዚፋ ነው። ይበቃ። አዚፋ እስቲ ልሞክረው። አሪፍ ነው አይደል? ዋው። ቴንኪዩ። አመሰግናለሁ። ይኸው አንስተናል ቡፌያችንን። እዚህ ጋር ደግሞ
እኔ ምኑ ተመቸኝ መሰላችሁ? ከፍላችሁ ስበሉ ያለው ስሜት ሂሳብ ምን ያህል ይመጣብኝ ይሆን ብሎ መጨነቅ የለ ምን የለ። አንዴ ከፍላችሁ መብላት ብቻ ነው። ከፈለጋችሁ ራሳችሁን ማስተናገድ፣ ካልፈለጋችሁ ደግሞ እነሱ እንደዚህ ዌይተሮቹ የፈለጋችሁትን ያመጡላችኋል። ሾርባችን መጥቷል። መጀመሪያ ያው አፒታይት እንዲከፈት ሾርባ ነው መጠጣት ያለባችሁ። ፓስታ ያለው መኮሮኒ ያለው ምናምን በቃ በደንብ እንድትበላ ይሄን ትጠጣለህ መጀመሪያ። አሪፍ ያባላል። መጀመሪያ ላይ ሾርባ ጠጣችሁ ማለት በቃ ትወርዱበታላችሁ ቀጥሎ ምግቡ ላይ። አብርሽ የዕለቱ ተጋባዣችን አብርሽ ነው። አብርሽ በዚህ የሚገርም ፎሎወራችን ነው። በተደጋጋሚ እኛ ጋር መጥቷል። የፍስግም ሞክረናል ነው የሚባል የጾም መታል። ይኸው እናንተም እንደዚህ አክቲቭ በሆናችሁ ቁጥር እየተጋበዛችሁ ደግሞ ቤተሰባዊነታችንን እናጠነክረዋለን ማለት ነው። እንዴት አገኘው? በጣም አሪፍ ቴስቲ ነው ራሱ በጣም አዎ፣ በጣም ፓስታ አለው፣ ካሮት አለው፣ ብዙ ነገሮች ያሉት ውስጡ ምርጥ ነው። ብቻውን አሪፍ በቃ ለኢፍጣር በተለይ እቺን ብቻዋን ከሳሙሳ ጋር ልበሉት ነው። በዚህ ይሄ ዩሮፒያን ማዘዛችሁ ናሽናል ዲሽ ላይ ቅድሚያ የሚሰጣችሁ ሾርባ ነው። ራሳቸው ያመጡላችኋል። እናንተ ከፈለጋችሁ ሳህን አንስታችሁ መስጠት ነው። ከዛ ቁጭ በሉ ምን እንደምትፈልጉ ተናግራችሁ ማለት ነው። አሁን ወደ ዋናው ስንገባ ቅድም ሳስጨልፍ አይታችሁኛል። ይኸው ሳላድ አለው፣ ጎመን ክትፎ አለው፣ ሩዝ አለው። እዚህ ጋ የሚያቃጥል ነገር እንዳያጣም ማስደረግ ያለው በጣም ሱፍ ፍትፍት ጾም ላይ ሁሌ መኖር ያለባት ሱፍ ፍትፍት ባይዚህ በቃ ሆዳችሁ እንዲለሰልስ የሚያደርግ ምንም ነገር ብትበሉ ጾም ላይ በቃ ተስማምታችሁ እንድትውሉ አሪፍ ለጤና በረከት ካላቸው ነገሮች ሱፍ ፍትፍቱንም ጁሱንም ብትጠጡት በጣም አሪፍ ነው። አብርሽ የጾም ምግብ አድናቂ ነህ? በጾም ወቅት ሊበሉ ናቸው። አዎ ያገኘናቸው ይሞከራል። እስኪ ሞክረው። እችኛዋ ታቋታላችሁ። ሽምብራሳ ያው በየቤቱ ትሰራለች። ጾም ላይ በተለይ አጠፋም። ዋው በጣም አሪፍ ሽምብራሳ አላ አርጋል አላ ተወዳል በጣም እኛ ቤት ሁሉ ማስታወስ የተለያየ ቅርጽ ሰርተ ምናምን ቴስቱ ራሱ እኮ በጣም ይለያል። በጣም አሰራሩ ነው የሚወስነው። ወይዜ ሽምብራሳ ብዙዎቻችን በፊት ቁሌቱን ነው የምንወደው የነበረው፣ ግን ሽምብራሳው ራሱ ቀላቅላችሁ ስትበሉት ከቁሌቱ ጋር የሚገርም ጣዕም ነው ያለው። ዋው በጣም ምርጥ ነው። የጾም ምግብ በጣም የሚስማማኝ ሰው ነው ወይዜ እና ጾም ላይ የሚፋፋ ሰው ታውቃለህ። ብዙ ጊዜ ስጋ ቤት ምናምን ሲሄድ ታዩኛላችሁ፣ ግን እንደዚህ ከፍስግ ምግቦች የጾም ሪኮመንድ አደርጋለሁ ለራሴ ማለት ሰላም ነው የሚሰማው። ግን እኔ አሁን የጾም ምግብ ለምሳሌ ረጅም ጾም አሁን ፋሲካ ላይ ሲሆን ምናምን አንተ ያፋፋል፣ እኔ ደግሞ እየቀነስኩ ምን ነው ማለት እበላለሁ፣ ግን ያው እበላለሁ ራብ ይሰማል። ሳላድ የምትወዱ ሰዎች ሳላድ ለብቻው ኮርነር አላቸው። ቅድም እንዳያችሁት ሳላድ ብቻ አስነስታችሁ ከሱፕ ጋር ይህም ለእናንተ በጣም ከተማ ውስጥ ካየኋቸው ብዙ ቫራይቲ ካላቸው ቡፌዎች የተሻለ ይመስለኛል። ብዙ አይነት አማራጭ አለው። ኢሮፒያን ዲሽ የምትፈልጉ ከሆነ ደግሞ ከፈለጋችሁት አድርጋችሁ፣ ግን መጀመሪያ ቅድሚያ ክፍያ ነው። ቅድም አይታችሁኛል። ቅድሚያ ክፍያ ትከፍላላችሁ። ደረሰኙን ይዛችሁ ከዛ የምን እንደቆረጣችሁ እያሳያችሁ ታነሳላችሁ ማለት ነው። አይዲያው ደስ ይላል። አሪፍ ሀሳብ፣ በጣም አሪፍ ሀሳብ። ከፈለጋችሁት ማስደረግ ሌላ ቦታ ራሳችሁ ነው የምታደርጉት። እዚጋ ግን ሼፎቹ የትኛው እንደሚሻላችሁ የትኛው ጥቅም እንዳለው ከእናንተ ከጤና አንጻርም እያማከራችሁ ከሼፎቹ ጋር መብላት ትችላላችሁ። ጥሩ ሀሳብ። መስተንግዷቸው በጣም ጥሩ ነው። እንክብካቤ ለከስተመር ያላቸው ትሪትመንታቸው ጥሩ። ያ ኬተሪንግም አላቸው። ሜትሮ የተለያየ ፕሮግራም ካለባችሁ ስክሪን ላይ ባሉ ስልኮች ደውሉላቸው። ማንኛውንም አይነት ድግስ ካለባችሁ ይመጣሉ። በራችሁ ድረስ መጥተው ድግሳችሁን ፏ ያደርጉላችኋል። የሜትሮ ባይዜ ሰሚት ጋር ሜትሮ የሚባል ካፌ ታውቃለህ? በጣም ታዋቂ ጨርጨር መደዳ ላይ ነው ያለው። ከመስጊዱ አጠገብ በጣም ታዋቂ ካፌ ነው ሜትሮ ካፌ። መጀመሪያው እዛ ነው። አያት ጋርም ላዛኛ ከፈለጋችሁ ደግሞ በብሪክ ኦቭን ይበስል
የሚገርም ላዛኛ አላቸው። ብሪኮቨን በጡብ እንጨት ተደርጎ ምናምን ትልቅ በኦቨን ሳይሆን በባህላዊ መንገድ ማለት በእንጨት ሲሰራ ይታወቃል። ልክ እንደ ፒዛ እንደሚገባበት ፒዛ እንደዚህ በትልቅ እንትን ምናምን የብሪኮቨን ፒዛና ላዛኛ ምናምን ቴስቱ ሌላ ታሪክ እና እንደዛም ይሰራሉ። አያት ለሚኩራ ክፍለ ከተማ ፊት ለፊት እዛ ነው የሚገኙት። ይሄ አዲሱ ንግድ ባንክ ህንፃ ነኝ። እኔ በጣም ለመግባት የምፈራበት ከውጭ ስትሰማ እኔ በቀላሉ ነው የገባሁት። ምንም ሳልቸገር ሴኪዩሪቲም ሳያስቸግሩ ቦታውን ከነገሯቸው ቀጥታ ያስገቧቸው። ስገባ በቃ አላስቸገረም። አምስተኛ ፎቅ አሉ። ቀጥታ መንገዱ ላጠቅሙ ነው የገባሁት። እኔ እፈራዋለሁ። አረ ለመግባት ሴኩሪቲ ያስቸግረኛል ብዬ ማስበው አይነት ህንፃ ነው። ግን በጣም ቀላል ነው። ከታች ትፈተሻላችሁ። ዋናው አይደለም፣ ረጅሙ ላይ አይደለም። ከእሱ አጠገብ የንግድ ማዕከል አለች። የራሱ የንግድ ባንክ ህንፃ ላይ ማለት ነው። አምስተኛ ፎቅ ላይ ነው የሚገኙት። በሊፍት ቀጥታ መምጣት ነው። አሁን አብዛኞቹ የንግድ ባንክ ሰራተኞች ናቸው እዚህ ጋር ያሉት። ከውጭ ለምትመጡ ከስተመሮችም የተፈቀደ ነው ለማለት ነው። ቤት ካለብህ እዚህ ዛት ነው። ቤት እንደሚያምር ኳሊቲውን የጠበቀ ቤት ካለብህ እዚህ ዛት ነው። በቅርቡ ደግሞ እስከ ምሽት 5 ሰዓት ምናምን እንደሚሰሩ ነግረውኛል። ቦታ እዚህ ዛት ነው ብራዘር። ሰሞኑን የጾም ምግብ ጋብዘኝም ካለች እዚህ ዛት ፓርኪንግ ማትቸገሩ ምናምን አሪፍ ቆይታ ይኖራቸዋል ብዬ አስባለሁ። አብርሼ እንዴት ነው ቤት ምናምን የለም ሰሞኑን? ከሎኬሽንም አንፃር ሴንተር ቦታ ነው። የጾሙ አጋማሽ ላይ ዴት ይዣት ወጣለሁ ብዬ አስባለሁ። እዚህ ነው ይዣት ወጣለሁ። የጾም ዴት የፍየል ስጋ ነው በጣም ነው። የፍየል ጥሬ ስጋ ላይ አብርሽ እሱ ይሰመርበት ትላለህ። እንበላለን። ጋብዛለሁ ከነሱ ከአንድ ከሶስት ሰው ጋር እናንተ የምታዩትም አንድ 3 ሰው መረጥ አድርገን አምስታችን አሪፍ የፍየል ቆጥ መስካ በዶት በቃ ወስኪ በላ በጾሙ ነው ማወራው። አሳ ከፈለጋችሁ ወይዜ አሳ አይታችኋላ ቡፌው ላይ የአሳ ሳይድ አይቻለሁ። አሳ ነክ ነገር የምትፈልጉ ሰዎች ታገኛላችሁ በሰፊው። ፕራይሱ በጣም ፌር ነው። ዲስክሪፕሽን ላይ አስቀምጥላችኋለሁ። እየመጣችሁ ተጠቀሙ። ሌላ ምን ይባላል? እየመጣችሁ እንደኛ ብሉ። አብርሽ ስለመጣ በጣም አመሰግናለሁ። እኔም ስለጋበዝከኝ ዴቪ አመሰግናለሁ። ከስራ ነው አቋርጬ ነው ስራ ምሳ ሰዓት አይደል? ምሳ ሰዓት አውርተናል እኮ ዲቴል አውርተናል። አሪፍ እኔ ምራቅ ልዋጥላችሁ። ቀጣይ የሚገርም ቪዲዮ፣ አዲስ ቤት፣ አዲስ ጣዕም እንገናኛለን። ይመቻችሁ። ቻው